ዛሬ ሚስጥር ልታስወጡኝ ነው። እንግዲህ ቤተሰብ ከሆንማ ስለ ሰላም ለኪ በነገርኳችሁ ሰዓት የእመቤታችንለት ስለ መዝሙረ ዳዊትስ ትንሽ ብነግረን ብላችሁ ነበረ። ሚስጥር ልታስወጡኝ ነው። አባቶቻችን ስለ መዝሙረ ዳዊት ብዙ ሚስጥር አላቸው። አባቶቻችን ሚስጥራቸውን ሁሉ ለትውልድ ሳያካፍሉ ይዘውት ነው ያለፉት። ከአባቶቻችን ደግሞ እኛ ያገኘነው የአዳም ልጅ ቢጠቀምበት ምንም አይደለም። ሚስጥር ይዞ መሞት ምንም ትርጉም የለውም። ሰዎች ምናልባት ሚስጥር አይችሉም ከሚል አንጻር ይመስለኛል ሚስጥራቸውን ሳያካፍሉ የሚሞቱትና ስለ መዝሙረ ዳዊት ማሳያቸው የሚጠቅማቸውን እየመረኩ በተከታታይ በቪዲዮ ሰራላችኋለሁ ማለት ነው። ይሄ መዝሙር 90 ይታያችኋል አይደለ? መዝሙር 90ን በአግባቡ ማታ ላይ 7 ጊዜ ደግሞ ለሚተኛ፣ ጠዋት ላይ 7 ጊዜ ደግሞ በውሃ ጠጥቶ ታጥቦ ለሚሄድ ምንም አይነት ችግር አይገጥመውም። ከሰላም ለኪ ባሻገር የሰላም ለኪን ጥቅም ነግሬያችኋለሁ። ይሄን መዝሙር ደግሞ ለዛሬ የምሰጣችሁ መዝሙር 90ን ተጠቀሙበት። ማታ ደግማችሁ ተኙ። ጠዋት ስትነሱ 7 ጊዜ በውሃ ደግማችሁ ፊታችሁን ታጥባችሁ ግማሹን ጠጥታችሁ ወደ ስራችሁ ውጡ። መዝሙር 90 እንዳትረሱ። ይሄ ታላቅ የእግዚአብሔር መሳሪያ ነው። ላም ወተት እግዚአብሔር ይሰጣል እንጂ በልቶ አልቦ አያጠጣህም፣ አይግትሽም። ስለዚህ የድርሻችንን መወጣት ማነው ሳይጥር ስኬት ላይ የደረሰው? ሁልጊዜም ሐሳብ ይኑር። ሐሳብ ነው የሚቀድመው። እዚህ ዓለም ላይ የተፈጠረው ነገር ሁሉ መጀመሪያ ሐሳብ ነው የቀደመ። ለህይወታችሁ ግብና መነሻ መድረሻ ሐሳብ ፍጠሩ። ሐሳባችሁን ለማሳካት ደግሞ ሁልጊዜም ተራመዱ፣ ትጉ። ይሄን ካደረጋችሁ እግዚአብሔርን እየጠየቃችሁ እግዚአብሔርን እያስቀደማችሁ፣ እግዚአብሔር አንድ ቁጥር ነው። እግዚአብሔርን ማስቀደም በጣም አስፈላጊ ነው። አለዚያ 6 ዜሮ ቢደረደር አንድ ቁጥር ከሌለው ዜሮ ነው የሚሆነው። ሁሉም 6ቱም ዜሮ። አንዱ ቁጥር ግን ከፊት ከሆነ 1 ሚሊዮን ሆነ ማለት ነው። ስለዚህ እግዚአብሔር በህይወታችን ላይ ከቀደመ ዜሮዎቹ ሁሉ እኛ ዜሮ ያልናቸው ዋጋ የላቸውም ያልናቸው ሐሳቦች፣ ተግባሮች ሁሉ ዋጋ ይኖራቸዋል። በህይወታችን ላይ ሁሉ ለማንኛውም አንድ ቁጥር መሆን አለበት። እግዚአብሔር አንድ ቁጥር ላይ ከሆነ ትዳር ዋጋ ይኖረዋል ማለት ነው። ልጅ ዋጋ ይኖረዋል ማለት ነው። ስራ ዋጋ ይኖረዋል ማለት ነው። ህይወት ዋጋ ይኖረዋል ማለት ነው። ብዙዎቻችን ችግራችን እኛ እግዚአብሔርን ሳናስቀድም ሌሎች ዜሮ እየደረደር ዋጋ ያጣን። ስለዚህ እግዚአብሔርን አንድ ቁጥር ላይ እናስቀምጥ። ዜሮዎች ሁሉ ዋጋ ይኖራቸዋል። ተቀቀለ ፓስታ ሆነና ማድረግ እየቻል መስራት እየቻል መለወጥ እየቻል መራመድ እየቻል ብዙ መክሊት እያለ ያለንን ባለማወቃችን ማለት ነው። ያለንን ብናውቅ የጎደለን ነገር የለም። አንድ የሱቅ ነጋዴ ያለውን ሱቅ ውስጥ ካላወቀ የጎደለውን አያውቅም። መርካቶ ሄዶ ለማምጣት ማለት ነው። ያለንን ጸጋ ነው። ጤና ራሱን የቻለ ጸጋ ነው። መርካቶ ሄዶ የጎደለውን የሚያመጣው ያለውን ሲያውቅ ነው። ያለውን ካላወቀ ገዢዎች ሲመጡ እኮ ቢጠይቁት እኮ የለኝም ሊል ይችላል እያለው። ብዙዎቻችን እያለን የለንም በሚል ራሳችንን ያጠፋን የገደልናለን። ውስጣችንን ራሳችን በራሳችን የገደል እችላለሁ ማለት እያለ አልችልም፣ የለኝም፣ ሰው የለኝም፣ አቅም የለኝም፣ ምን የለኝም በሚል ራሳችን ገለናል። ስለዚህ ራሳችንን እናንሳ። አማኝ የሆነ እግዚአብሔርን የሚያምን ሰው ደግሞ እንደዚህ ይሄ ሁሉ እሱ ላይ ሊሰለጥንበት አይገባም። ተስፋ ለመቁረጥ አይገባም። እንንገረው ለውስጣችን። ትችላለህ በሉት፣ እችላለሁ በሉት፣ ትችላለህ በሉት፣ ንገሩት፣ ሁሌ ንገሩት። የነገራችሁትን ነው የሚሆነው። ሰው ያቀደውን ነው የሚሆነው። ሰው የተመኘውን ነው የሚሆነው። ሰው የተመኘውን ደግሞ እግዚአብሔር አይከለክልም፣ ከልክሎም አያውቅም። ስለዚህ ውስጣችሁን ንገሩት። ለብቻችሁ ስብሰባ አድርጉ ከራሳችሁ ጋር፣ ከሰው ጋር አይደለም። ከራስህ ጋር ተሰብሰብ፣ ከራስሽ ጋር ተሰብሰቢ፣ ምከሪ፣ ከራስሽ ጋር ወስን። ያንን ለመፈጸም ምንም የሚያግድህ ነገር የለም። ተንቀሳቀስ፣ አድርግ፣ ተራመድ። ይህን ካደረግን እውነት እስቲ 6 ወር በዚህ እንሞክረውና ራሳችን ከዚህ ጋር እናለማምደውና ለውጡን እናየዋለን። በዓለም ላይ እጅግ ውዱን ስጦታ አላስተዋውቃችሁ። እኔ አይደለሁም፣ አብርሃም ሊንከን ነው ይሄን የተናገረ፣ የአሜሪካው መሪ። እግዚአብሔር ለሰው ልጆች በጣም ብዙ ስጦታዎችን ሰጥቷል። ትዳርን ሰጥቷል፣ ልጆችን ሰጥቷል፣ ገንዘብ ሰጥቷል፣ ሀብት ሰጥቷል፣ ቆጥሮ የማያልቅ ብርሃን ሰጥቷል፣ ዓይንን ሰጥቷል፣ አእምሮን ሰጥቷል። ሁለመናችንን ከእግዚአብሔር የተገኘ ነው። ይሁንና ለሰው ልጅ እግዚአብሔር ከሰጣቸው ስጦታዎች ውዱ ስጦታ
ይሄ የምታዩት ነው። አብርሃም ሊንከን ይህን የተናገረው ለሰው ልጆች እግዚአብሔር ከሰጠው ስጦታዎች ሁሉ ውዱ ስጦታ ይሄ ነው። ለእንጀራ ብቻ ከሆነ የምትኖሩ በጣም 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 ገናንን አልኖርንም። ውዱን ስጦታ አጥታችሁታል ማለት ነው። ከዚህ ከተሰጠነው ስጦታ ውስጥ ነው ይሄንን የዳዊት ጸሎት እየነገርኳችሁ የዳዊትን ጥቅም እየነገርኳችሁ ያለሁት። ክፉ ነን አበሻ ስንባል አንዳንድ ጊዜ የሚጠቅመንን አይነግሩንም። በጣም የሚጠቅም ነገር አለን እንዳይመስላቸው። በጣም የሚጠቅም ነገር አለን። በጣም የሚጠቅም ነገር በጣም 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 ጠቃሚ ነገሮች አሉ እዚህ ውስጥ። ስለዚህ ሚስጥሩን ስለሚቆልፉብን ከዚህ ሁላችንም ሱስ ውስጥ ነው ያለነው። በሱስ ተይዘናል። በየትኛው ብትሉኝ በዚህኛው ማሱስ ብንያዝ እንዴት በጣም መልካም ነበረ። አንድ ነገር ልንገራችሁ። ስለኛ አንዱ ሲጽፍ እንዲህ አለ። እውነት ልንገራችሁ በሳምንት ውስጥ የዛሬ 10 ዓመት አካባቢ የተጻፈ ጽሑፍ ነው። ሳነበው 80 ሚሊዮን ቁጥራችን እንደነበረ ጊዜ ነው የተጻፈው እና እንዲህ አለ። ወደ ምዕራቡ ዓለም ስትሄዱ አለ ከፍተኛ ሰልፍና ግርግር አይታችሁ ከሆነ እውነት ነው ሳትሳሳቱ አዲስ መጽሐፍ ገበያ ላይ ውሎ ነው አለ። ወደ ኢትዮጵያ ስትመጡ አለ ከፍተኛ ግርግርና መገፋፋት ካያችሁ አትሳሳቱ፣ ሳትጠራጠሩ አዲስ ግሮሰሪ ተከፍቶ ነው ያለው። በዚህ ልክ ነው የገመቱን ፈረጆቹ እንኳን። ስለዚህ ይሄን የመሰለ ሕይወት እያለ ሁላችንም በዚህ ሱስ ውስጥ ተይዘናል። ከዚህ መውጫ መንገዱ ይሄ ነው። ሁላችንም ከዚህ ውስጥ በሂደት እንዲያወጣን መጠቀም የሚገባንን ብቻ እየተጠቀምን ያላስፈላጊ የሆነ ጊዜ የምንጨርሰው ያላስፈላጊ ትውልድ የምናጣውን ልጆቻችን የምናጣውን በዚህ ለመውጣት እንሞክር። ይሄ ነው ማውጫው መንገዱ። የብዙዎቻችን ችግር ይሄ ነው። ምን መሰላቸው? ለእግዚአብሔር ቦታ አንሰጥም። የሆነ ነገር አድርገን ከሆነ እኔ ይሄንን ስላደረኩ እኮ ነው እንደዚህ የሆነው እንላለን። የሆነ ነገር ጥቂት ነገር በማንኪያ አድርገን ከሆነ እግዚአብሔር በትልቁ ነገር ያደረገውን ረስተን አይ እኔ እኮ ይሄን ስላደረኩ ነው ይሄ እንደዚህ የሆነው እንላለን። ይሄ ብዙዎቻችን ችግር ይሄ ነው። ሙሴ እንኳን እስራኤላውያንን ከግብጽ ከወጣ በኋላ የመሪባ ውሃ በምትባል ቦታ ላይ እግዚአብሔር አንድ የሰጠው መመሪያ ነበረ። ሁልጊዜ ውሃ ካለት ላይ አፍልቀህ እንደዚሁ ከደመና የወረደውን መና ለእስራኤላውያን እግዚአብሔር ሰጠ ብለህ አስተዋውቀህ አመስግነው ይጠቀሙ የሚል መመሪያ ሰጥቶን ነበረ እና አንድ ቀን ረሳ። በመሪባ ውሃ ጎን ማለት ነው ረሳና ሙሴ እስራኤላውያን ውሃ በጣም ተጠምተው ነበረ። አዎ እስራኤላውያን ጮሁበት። እዚህ በበረሃ ያመጣህን በውሃ ጥም ልትገለን ነው ብለው እሱም ወደ እግዚአብሔር ጮኸ። በጀባል ነው ዘንግ አትመታውም ማለቱን አለው። ማለቱን ሲመታው ውሃ ፈለቀ፣ አጠጣቸው። ይኸውና ሰጠኋቸው አለ። እግዚአብሔር ሰጠኋቸው የሚለውን ረሳ ማለት ነው። እግዚአብሔርም ተቆጣ። እስራኤላውያን እግዚአብሔር እንዳያመሰግኑት አድርጓልና። ስለዚህ ሙሴ ከነዓን ርስቱ እስራኤላውያንን ይዞ እንዳይገባ እዛው ተወሰነበት ማለት ነው። እዛው እንዲቀር ተደረገ ማለት ነው። ደክሞ ስለዚህ እኛ ብዙዎቻችን ትንሽ ነገር አድርገን ከሆነ ሆነን ለመናገር ማለት ነው ለእናት አባቶቻችን ጥቂት ረድተን ከሆነ ለእህቶቻችን፣ ለወንድሞቻችን፣ ለጎረቤቶቻችን የሆነ ነገር አንድ ሰው ከገጠር አንጥተን ትንሽ ረድተነው ከሆነ እኔ እኮ እንደዚህ አድርጌለት ነው እዚህ የደረሰው እኔ ይሄን ረድቼው እንዲህ አናውቀውም እንዴ እንደዚህ ስላረኩ ነው እኔ እኮ ነኝ እንዲህ አረኩለት እኔ አድርጌለት ነው እኮ እንደዚህ እግዚአብሔር ረድቶት ነው አንል። ሆነን ለመናገር የብዙዎቻችን ችግር ይሄ ነው። ሶስት ነገሮችን በዚህ ምድር ላይ ስንኖር እንዳረሱ፣ አንድ እግዚአብሔርን በፍጹም ልብ ማመንን መውደድን፣ ሁለት የራስ አቋም እግዚአብሔር እኔን ፈጥሮኛል በራሴ እኖራለሁ ከጥገኝነት ነፃ መሆን፣ ሶስተኛ ምቀኝነትን ከናንተ አረግፋችሁ ጣሉ። በማንም ላይ እንዳትመቀኙ። ምቀኛ የትም አይደርስ። እነኝህን ይዛችሁ ከተንቀሳቀሳችሁ እግዚአብሔር ማመንን ሁልጊዜ እግዚአብሔር ከሥራዬ ጋር ከኔ ጋር ከእንቅስቃሴ ጋር አለ ማለትን እንዳትረሱ። ይሄን እንዳረግ ሰው ሁልጊዜ እግዚአብሔር ከሱ ጋር ነው። እውነት ነው እንዴ? እግዚአብሔር ላመነው ሁሉ የፈለገውን ነገር ያደርግለታል። እኔ በህይወቴ እግዚአብሔር ማመንን ለደቂቃም አልዘነጋም። በሥራዬ ላይ ሁሉ እሱን ነው የማስቀድመው ማለት ነው። ሁለተኛ ምቀኝነት የሚባል በተአምር
የማልወደው የሚለው ነገር የለም። ሁሉንም እወደዋለሁ ከነችግሩ ማለት ነው። ሁሉንም ሰው በእኩልነት ውደዱ። ይሄ እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው የሚል ምክንያት አታንጡበት። ራሱ ነው የሚጎዳው ሰውን በጠላ ቁጥር ማለት ነው። ይሄ በእናንተ ልቦና ውስጥ እንዳይገባ ከገባ የሚጎዳው ጥላታችሁ ሳይሆን እናንተ ነው። ሰይጣንም ቢሆን እግዚአብሔር የፈጠረው ነው። ጥሉት ማለት አይደለም። ተግባሩን አታደርግ። ስለዚህ በፍጹም ደግሞ ቅናት የሚባል በሽታ ካንሰር የማይድን ቅናት ያለበት ሰው አንድ ስቴፕ በወደትም ሊደርስ አይችልም። ሐሰት ባንደበታችሁ ሳይገባ ቅናትን አርቃችሁ በፍጹም የእግዚአብሔር በግ ሆናችሁ እንድትኖሩ ፈልጋለሁ። አውራ ዶሮ ሌሊት ተነስቶ 9 ሰዓት ላይ ይጮሃል። ቆየት ብሎ 10 ሰዓት ላይ ይጮሃል። እንዲሁም እያለ ይጮሃል። ንጋቱም የእግዚአብሔር ፈቃድ ነውና እግዚአብሔር የሰጠው ሰዓት ነው፣ ጊዜ ነውና መንጋቱ አይቀርም። ሲነጋም አሁን ከሰፈረበት ቦታ ላይ ይወርድና ግቢው በቃ አልበቃ ይለዋል፣ ይጮሃል። ምንድነው ምክንያቱ ቢባል ሌሊቱ የነጋ እኔ ስለ ጮኩ ነው ብሎ አስቦ ነው ይባላል። ስለዚህ እኛ ስለ ጮህን የሚቀየር ነገር የለም። እግዚአብሔር ነው ሁሉን የሚያከናውነው በእኛ ላይ ስራ የሚሰራው። እኔ ምክንያት ነኝ ማለት ነው ያለብን እንጂ ሁሉን እግዚአብሔር ላደረገ እኛ አድርገን ሊሆን ይችላል። ጥቂት ነገር ተንቀሳቅሰን ድርሻችን ተወጥተን ይሆናል። ግን ስራውን ሁሉ ምስጋናውን ሁሉ እሱ እንዲወስደው ለሱ ክሬዲት መስጠት ያስፈልጋል። እንደዚህ ብናደርግ ነው የምንባረከው። ቅዱሳን እኮ ብዙ ጸልየው፣ ብዙ ሰግደው፣ ብዙ ጾመው፣ ክንፍ አውጥተው፣ ድውይ ፈውሰው፣ ሙት አስነስተው አዳና ይሉኝ ሙሴና በማነው ጴጥሮስና ዮሐንስን ብንመለከት በሐዋርያት ሥራ ምዕራፍ 4 ላይ እንዴ ያንን ወደ ቤተ መቅደስ በ9 ሰዓት ሲገቡ በበር ላይ ቁጭ ብሎ እግር የሌለው ሽባ ሆኖ የተወለደ እናት አባቶቹ እንደ ገብስ ተሸክመው በቤተ መቅደሱ በር ላይ የሚያስቀምጡት ሲገቡ ወደ ቤተ መቅደስ እባካችሁ ምጽዋት ስጡኝ ብሎ ሲለምናቸው እነሱም እኛ ወርቅና ብር የለንም ያለንን እንስጥህ በኢየሱስ ስም ተነሳና ተመላለስ አሉት። ብድግ አለና እንደ ቦሳ እየዘለለ ቤተ መቅደስ ቀድሟቸው ገባ ይላል። በአጠቃላይ እዚህ አካባቢ ያለ ህብረተሰብ ተሯሩጦ መጥቶ ጴጥሮስና ዮሐንስን እንደ መልአክ አዩአቸው። ህብረተሰቡ ይህንን በሽተኛ አድነውት ቆሞ እንዲሄድ አድርገውታልና፣ ስለዚህ ምስጋናው ሁሉ ለጴጥሮስና ለዮሐንስ ሲያንጎደጉዱ ጴጥሮስ እንዴት ነው ያለው? አይደለም እኛ አይደለንም ይሄን ያደረግነው፣ እኛ አይደለንም። እኛማ እንደናንተው ሰዎች ነን፣ የምታውቁን የገሊላ ሰዎች ነን፣ ድሆች ነን፣ ምስኪኖች ነን። እኛ ሽባ ሆኖ የተወለደ ሰው ተነስቶ እንዲሄድ ማድረግ ምን አቅም አለ? ይሄን ያደረገ ኢየሱስ ክርስቶስ ነው። እናንተ ድቃችሁ ሰቅላችሁ በኢየሩሳሌም ያስወገዳችሁት፣ በ3ኛው ቀን የተነሳው፣ በ40ኛው ቀን ያረገው እሱ ኢየሱስ ክርስቶስ ይሄን አደረገ ነው ያሉት። ስለዚህ ምንድነው ያ ምስጋና ያስነሱት እነሱ በማን ነው? በእግዚአብሔር ስም ነውና ምስጋና ከንቱ ውዳሴ ወደ እነሱ እንዳይመጣ በዚህ መልኩ ነው ቅዱስ ጴጥሮስና ቅዱስ ዮሐንስ የተከላከሉት ማለት ነው። እኛም ከንቱ ውዳሴ እንዳይጠልፈን ትንሽ አድርገን እናታችንን ረድተን አባታችንን ረድተን ወንድማችንን ረድተን ከሆነ እግዚአብሔር እናደረገ እንድንረዳ አቅም የሰጠን ማን ነው? እሱ አይደለም? እኛ ማን ሰው ምንረዳ ማን ሆነ? እና ምስጋናው ለእግዚአብሔር ይወሰድ። ለእግዚአብሔር መስጠት አለብን ምስጋናው። ይህን መጠንቀቅ አለብን እንዳንጠለፍ በከንቱ ውዳሴ ማለት ነው። እና ለእግዚአብሔር ከሰጠን ደግሞ እግዚአብሔር አጥብቆ አብዝቶ ይሰጣል ሁልጊዜ። እሱ ሌላ ምን ሰጠው ዋጋ እኮ የለም። ላደረገልን ነገር ሁሉ ተመስገን ነው። ሲመቸን ብቻ አይደለም ተመስገን ማለት ያለብን፣ ሳይመቸንም ነው። ኢዮብን ማየት በቂ አይደለም። ኢዮብ እኮ ሲያገኝ ብቻ አይደለም የማመሰግነው፣ ሳታም ማመስገን አለብኝ። ሲሰጠኝ አመሰገንኩት፣ አሁን ሲያሳጣኝ ለምንድን ነው መማረው ነው ያለው። አንዳንዶቻችን ሳላገኘን አናመሰግንምና ባጣንም ጊዜ የበለጠ እናመስግነው። ጌታዬና አምላኬ መጠጊያዬ ኢየሱስ ክርስቶስ ሆይ ይህንን ሌሊት የማድርበት ጉልበት የለኝም። ሌሊቱን እንዴት እንደማድር አንተ ታውቃለህ። አንተ ከኔ ጋር ሁን፣ በፈቃድህ አሳድረኝ። ማታውን የቀደሰ ሰው ማለዳውን ይቀድሳል። ማታችንን ካበላሸ ነው ማለዳችንም ይበላሻል።